ሰላም ወደ ተከበራችሁ የቻናላችን ቤተሰቦች እንዴት ቆያችሁ? እንዴት ሰነበታችሁ? ዛሬም እንግዲህ እንደወትሮ በአዳዲስና ወቅታዊ መረጃዎች መጥተናል። አብራችሁን ቆዩ። በዚህ አጋጣሚ ለቻናላችን አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እናበረታታችኋለን። ለዛሬ ወደ ያዝናቸው መረጃዎች እናመራችኋለን። እንግዲህ ሰሞኑን በሀገራችን በተካሄደው ብዙዎችን ባነጋገረው የቲክቶክ ክሬቲቭ አዋርድ አስመልክቶ ነቢዩ ሱራፌል ደምሴ ድርጊቱን ክፉኛ በመቃወም ያስተላለፈው መልእክት ብዙዎችን ማነጋገሩ አይዘነጋም። በዛሬው ዕለት ደግሞ እንግዲህ ከዚሁ ከመናፍስት አሰራር ጋር ግንኙነት ያላቸውን ታዋቂ ሰዎች አጋልጧል። እንደሚከተለው እናቀርብላችኋለን። አብራችሁን ቆዩም። ቲክቶክ ክሬቲቭ አዋርድ ተብሎ ከግራሚ አዋርድ ጋር ለማመሳሰል የተከደበት አካሄድ በጣም እኮ አደገኛ ነገር ነው። አሁን የኛ ሀገር ልጆች ያሰቡት ያዩት የውጭ አለባበሱ ነው። ከአለባበሱ ግን ጀርባ ነፍስ እስከመሸጥ ሶል ሸጠው ነው ሀብታም የሆኑት። ነፍሳቸውን ሸጠው ነው ታዋቂነትን የሰጣቸው። ያ ሴክሬት ሶሳይቲ ይባላል። የጥልቅ አሰራር የሚሰሩ ናቸው። ሲኦል ውስጥ የሚማማሉ፣ ከባህር ውስጥ የሚማማሉ፣ የሰው ደም በመጠጣት ቃል ኪዳን የሚገቡ፣ የልጅ መስዋዕት የሚያቀርቡ፣ ህፃናትን ሳክሪፋይ የሚያደርጉ ናቸው እዚህ ሲስተም ውስጥ ያሉትና እነ ማይክል ጃክሰን እንደዚህ አይነት ፌመስ እንዲሆኑ ያደረጋቸው የሶኒ ካምፓኒ ካልተሳሳትኩ እንትኑን ሸጧል። ማይክል ጃክሰን ነፍሱን ሸጧልና ፋይናሊ ግን የሰው ህይወት በገንዘብ ብዛት አይደለም ይላልና የእግዚአብሔር ቃል። የሆነ ጊዜ ግን ማይክል ጃክሰን ገንዘብ ሰለቸው። በቃ እውቅና፣ ዝና፣ ሁሉ ነገር ሲደርስበት ባዶ ነው፣ ከንቱ ነው፣ ምንም የማይጠቅመው ሆነና ማይክል ጃክሰን ፊት ለፊት መቃወም ጀመረ። ነፍሴን ለዚህ ካምፓኒ ሸጫለሁ ብሎ እስከመናገር ደረሰ ማለት ነው። እነ ጀስቲን ቤበር መጨረሻ ላይ እብድ ነው የሚሆኑት። ማይንዳቸው ይለቃል። ቶታሊ ከሰው እንትን ይወጣሉ። ትልልቅ የፊልም አክተሮች እነ ጄደን የዊል ስሚዝ ባለቤት እነዚህ በቃ ነፍሳቸውን ለሰይጣን አሳልፈው የሰጡ ሰዎች ናቸው። ሊትራሊ በቃ they are sold የተሸጡ ሰዎች ናቸው። ስጋቸው እንደዚህ ሲንቀሳቀሱ ታያላችሁ። they are belongs to devil። ስለዚህ they are devil worshippers። ስለዚህ ዴቪል ዛሬ ራቆትሽን ሂጂ ካላት she have no option because she is sold። በቃ በራቆቷ ልትሄድ ትችላለች። አሁን እኛ ሀገር ራቆታቸውን እህቶቼ ስለሆኑ እነሱ እንደዚህ አይነት ጥልቅ የሆነ የክፋት አስተሳሰብ አላቸው ብዬ አላስብም። ምክንያቱም ኢትዮጵያዊ ባህል እና ወግ ቀርጾ ያሳደገንንና ለእንደዚህ አይነት ነገር አሁን ጥልቅ ውስጥ ገብታ የሰው ደም ጠጥታ ሳክሪፋይ አርጋ ነው ብዬ አላስብም። ከሆነ ከኔ አይምሮ is beyond my mind። ግን as ኢትዮጵያን እንዲት አረጋለች ብዬ ግን አላስብም። እህቴ ናት፣ ትንሽ ልጅ ናት ደግሞ ግን just የሆነች አክትረስን በቃ እንደሷ ለመሆን ፈልጋ ነው እንጂ በእርግጠኝነት እቺ ሴት ጥልቅ ገብታ